እግዚአብሔር ያለው ስፍራ ላይ ነው ነገርን የምትገናኘው። ኖ አይሆንም እዛ ሲልክ እዚህኛው ጋር ሂድ ሲልክ መስማት ነው፣ በቃ መሄድ ነው፣ እሱን ማድረግ ነው። ያንን አሳፍ እንደዛ አይደል ያለው፣ እንደ እንስሳ ነው በቃ መሆኑ አለ። እንደ ሰው ካሰብን በጌታ ፊት ከባድ ነው። አንድ ሰው ሲሰብክ እንደዚህ ያለ እንስሳ ገዝታችሁት፣ በሬ ገዝታችሁት እየወሰዳችሁት መቼ ነው የምታርደኝ? የት ነው የምታርደኝ? በምን ቢላ ነው የምታርደኝ አይልም። ዝም ብሎ ይነዳላልና ከእግዚአብሔር ጋር በሚኖረን ህይወት ባይነግረን እንኳን እሱ ሉዓላዊ ነው፣ በቃ ታማኝ ነው። በመጠበቃችን ውስጥ እግዚአብሔር ደጋግሞ የሚመጣበት፣ እኔ ቤቴ በጣም ደጋግሞ ወክ ያደረገበት ጊዜ የጠበቅኩበት ጊዜ ነውና መንፈሳዊ ነገርህም የሚያድግበት፣ ወደ ጸጋው የምታድግበት። ጸጋችንን አናሳድግም፣ ወደ ጸጋው ነው የምናድገውና ጸጋ ራስን ወደ ጸጋው የምታስጠጋበት አንዱ መንገድ እነዚህ ፔሪድ ኦፍ ታይሞች ናቸው። አድምተህ የምትጸልይበት፣ ቆይተህ ደጅ የምትጸናበት፣ እግዚአብሔርን እየመጣ ካራክተሩን ይነግረዋል። አብርሃም እኔ ነኝ ይለዋል። እኔ ኤልሻዳይ ነኝ። ይሄ እኮ ካራክተሩ ነው። ሁአሪው የምትሉ ሰዎች ካላችሁ በመጠበቅ ውስጥ ነው የሚነገራችሁ ማንነቱ ማለት እፈልጋለሁ። ማለት እኔ እንዲህ ነኝ ይለዋል እየመጣ ሚስጥር ይነግረዋል እየመጣ ቤት ውስጥ ይስሐቅ ጎሎ መጥቶ ስለ ሰዶም ያወራዋል። ይወያያል ከአብርሃም ጋር ታውቃለህ። 5 ብታገኝ 10 እያለው 30 50 እያለ ዲስከስ ያደርግበታል። ያንን የቆየ ጥያቄውን ሊጎበኘው ሊበላ ቤቱ ይመጣል። ሊጫወት አብሮት ይመጣል። አብሮት ወክ ያደርጋል በከዋክብትና ባሸዋ መካከልና